ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። በዛሬ ቆይታችን ደግሞ ዲኤስኤን ፓርት 2 ፒውር ሲኦሲ ኤግዛም ጥያቄዎችን ኬዝ ቤዝድ የሆኑ ጥያቄዎችን ከነማብራሪያ ለማየት እንሞክራለን። ፓርት ዋን ያላያችሁ ተማሪዎች ደግሞ ያን ፓርት ዋን በማየት በብዙ እንድትጠቀሙ ሪከመንድድ እናደርጋለን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን ሰው እኛም በዛ ወይ ደግሞ እናንተን ሳፖርት ለማድረግ እንሞክራለን። እንቀጥላለን። ፕሌሲንግ ፋርማሲውቲካል ኦርደርስ ኢዝ አ ሩቲን አክቲቪቲ ኢን ዘ ሎጂስቲክ አይደለ? ሶ ኢን ሞስት ሎጂስቲክ ሲስተም አን ኦርደር ኢዝ ፕሌስድ ፎር አ ኒው ሰፕላየር ኤቭሪ month or quarter from the service delivery point to a higher level. In some system, the quantity to be resupplied is calculated by the person, usually the pharmacy professional, placing the order. So this is one of the most ordering pharmaceuticals. So what is the most likely system of ordering pharmaceuticals refers to in the above case? እንግዲህ ኦርደር በምናደርግበት ጊዜ ራሳቸውን የቻሉ ሰው ፋርማሲውቲካል ኦርደሪንግ ሲስተሞች አሉ። ከዛ ውስጥ ፑል ሲስተም የምንለው አለ፣ ፑሽ ሲስተም የምንላቸው አሉ። ሰው በዋናነት ፑል እና ፑሽ ሲስተም ነው አይደለ? ሰው ፑል ሲስተም በምንልበት ጊዜ ሪኪውዚሽን ሲስተም አይደለ? በሌላ ስሙ ሪኪውዚሽን የምንለው ሲስተም ሲሆን ሰው ፑሽ በምንልበት ጊዜ ደግሞ ይሄ ሪኪውዚሽን ሳይሆን አሎኬሽን ሲስተም ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን በቀላሉ አንደርስታንድ ለማድረግ በመጀመሪያ ፑል ሲስተም ምን ማለት ነው፣ ፑሽ ሲስተም ምንድን ነው የሚለውን አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። ስለዚህ ቅድም እንዳልኳቸውም ፑል ሲስተም በምንልበት ጊዜ ሪኪውዚሽን ሲስተም ነው በሌላ አገላለጽ፣ ፑሽ ሲስተም ደግሞ ሌላ ስሙ ምንድነው አሎኬሽን ሲስተም ነው። በአጭሩ አንደርስታንድ ለማድረግ ፑል ሲስተም ወይም ደግሞ ይሄ ሪኪውዚሽን ሲስተም የምንለው እራሱ ፋርማሲስቱ የሚያስፈልገውን የፋርማሲውቲካል ፕሮዳክቶች ሊሆን ይችላል ካልኩሌት አድርጎ ኦርደር ሲያደርግ ወይም ደግሞ ከሎየር ሌቨል ቱ ሃየር ሌቨል በሚሄድበት ጊዜ በአጭሩ ፑል ሲስተም እንላለን። ፑሽ ሲስተም ደግሞ የዚህ ተቃራኒ ነው፣ ወይም አሎኬሽን ሲስተም የምንለው ከሃየር ቱ ሎየር ሲሄድ፣ ያ ማለት እነዚህ ኢፒኤስኤስ ሊሆን ይችላል ሰው እነሱ ፑሽ ሲያደርጉ ማለት ነው። ለምሳሌ ፋርማሲውቲካል እነሱ ጋር ያሉ ፕሮዳክቶች ኤክስፓየር ዴት ደርሷቸው ኤክስ ከሚያደርጉ ይልቅ የተወሰነ ቀናቶች በሚቀሩበት ጊዜ ምን ያደርጋሉ? ፑሽ ያደርጋሉ ማለት ነው። ስለዚህ ፍሮም ደ ሃየር ሌቨል ቱ ደ ሎየር በሚሆንበት ጊዜ ፑሽ ሲስተም እንላለን። የእሱ ሪቨርስ ደግሞ ከሎየር ወደ ሃየር በሚሄድበት ጊዜ ደግሞ ፑል ሲስተም ወይም ደግሞ ሪኪውዚሽን ሲስተም እንላለን። ስለዚህ ይህን አንደርስታንድ ካደረጋችሁ በቀላሉ ጥያቄውን መመለስ ትችላለሁ። ኢን ሳም ሲስተም ዘ ኳንቲቲ አይደለም ሰው the quantity is resupplied calculated by the person እንግዲህ by the person ነው usually from the pharmacy professional placing the order። ስለዚህ ፋርማሲስቱ ነው አይደል ኦርደር እያደረገ ያለው። this is the one system of ordering the pharmaceutical system። ስለዚህ ከሎየር ወደ ሃየር ስለሆነ ምንም ጥያቄ የለውም። the pull system is the correct answer ወይም ደግሞ በሌላ ስሙ የሪኪውዚሽን ሲስተም የምንለው። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ኔማችንን አተሙ 24 ቲኤስኤን በመጠቀም ኮንታክት ማድረግ ትችላላችሁ። ፋርማሲ ሲኦሲ ኤግዛም ሪሌትድ እንዲሁም ደግሞ ኤግዚት ኤግዛም ሪሌትድ የሆኑ ኢንፎርሜሽኖችን የምትፈልጉ ከሆነ በዚህ ኮንታክት ማድረግ ትችላላችሁ። እኛም በዛ ወይ ደግሞ እናንተን ሳፖርት ለማድረግ እንሞክራለን። ፕላስ ደግሞ ስፔሻል ቲቶሪያል እየሰጠናለን ከፊት ለፊታችሁ ላለ ኤግዛም። እሱንም ስፔሻል ቲቶሪያል መከታተል የምትፈልጉ ዩዘር ኔማችንን ኮንታክት በማድረግ መጠቀም ትችላላችሁ። ስለዚህ ኮሬክት አንሰር ኢዝ ፑል ሲስተም። ሾርት ኤክስፕላኔሽን In a pool system, the lower level of facility, example hospital or health center, calculate and request the quantity of medicine if needed based on the consumption data. So the order is initiated by the facility itself. ቅድምም ለማንሳት ሞክረናል አይደለ? ስለዚህ ኦርደር እያደረጉ ያሉ ራሳቸው ናቸው። የሚያስፈልጋቸውን ሜዲሲን ካልኩሌት አድርጎ ኮንሰፕሽን ዳታውን ቤዝድ በማድረግ the order is initiated by the facility itself በሚሆንበት ጊዜ the correct answer is the pool ሲስተም የምለው ትክክለኛ መልሳችን ይሆናል። ይህም በዚህ አንደርስታንድ እንድታደርጉ ሪከመንድ እናደርጋለን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። እንድሰራላችሁ የምትፈልጉን ማንኛውም ሀሳብ አስተያየት ሲኖራችሁ ደግሞ የኮሜንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ሳፖርት ለማድረግ እንሞክራለን። በዛሬ ቆይታችን
ዲኤስኤም ፓርት ቱ በተደጋጋሚ የሚመጡ ሲኦሲ ጥያቄዎችን ኬዝ ቤዝድ እያየናለን ማለት ነው። ሰው እንቀጥላለን። የሆስፒታል ፋርማሲ ዲፓርትመንት ሪፖርትድ ዳት the time between when stock are ordered and when they are received for the use is 15 days. What is the most likely key ፐርፎርማንስ ኢንዲኬተር ቢንግ ኢዝ ሪፖርትድ። እንግዲህ እነዚህ ዲኤስኤም ኮመን ናቸው። ባይዘዌ አንዳንድ እነዚህ ተርሞችንም ልትጠየቁ ትችላላችሁ። ላይክ ፕሮኪውመንት ታይም፣ ዴሊቨሪ ታይም፣ ትራንስፖርቴሽን ታይም፣ ሊድ ታይም የሚባሉ አቨሬጅ መንዝሊ ኮንሰፕሽን የሚሉ ልትጠየቁ ስለምትችሉ ቤዚክ ነገሩን አንደርስታንድ ብታደረጉ ሪኮመንድድ ይደረጋል አይደለም። ምክንያቱም ዲኤስኤም ወይም ደግሞ ድራግ ሳፕላይ ማኔጅመንት ዋን ኦፍ ደ ሞስት ኮመን ኤሪያ አይደል። ኤግዚት ኤግዛም ላይም እንዲሁም ደግሞ ፋርማሲ ሲኦሲ ኤግዛም ላይ ኬዝ ቤዝድ የሆኑ ጥያቄዎችን ስለምትጠየቁ፣ ስለዚህ ጥያቄውን በቀላሉ አንደርስታንድ ለማድረግ ምንድን ነው ሰው ሆስፒታል ፋርማሲ ዲፓርትመንት ነው አይደለ ሪፖርት ዘ ታይም ቢትዊን አንድ የምንፈልገውን ስቶክ ኦርደር አደረግን ከዛ አንስቶ ያን ሪሲቭ አድርገን ደግሞ አንቲል ፔሽንት እስኪደርስ ድረስ ያለውን ዲስክራይብ የሚያደርግልን ተርም እዚህ ከተዘረዘሩት ውስጥ የቱ ነው ባጭሩ? ኮሬክት አንሰር ኢዝ ሊድ ታይም ነው አደለ? ይሄ በጣም ቀለል ያለ ጥያቄ ነው። ሊድ ታይም ኢዝ ኮሬክት አንሰር ይሆን። እንግዲህ ይሄን የሚያሳየን ምንድነው? ሊድ ታይም ነው። ሊድ ታይም በምንልበት ጊዜ ዘ ቶታል ታይም ቢትዊን placing an order and receiving the product ready for use. So the correct answer is according to the question lead time is the correct answer ይሆናል ማለት ነው። ስለዚህ ይህም በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። እንግዲህ ሲኦሲው የምትወስዱ ተማሪዎች ባይዘወይ ኬዝ ቤዝድ የሆኑ ጥያቄዎች ናቸው። ኬዝ ቤዝድ ይሆናሉ ማለት ደግሞ ይከብዳሉ ማለት አይደለም። ጀስት እናንተ ቤዚክ ኮንሰፕቱን የኬዙን አንደርስታንድ ማድረግ ነው። ደን የጠየቁትን ነገር አንደርስታንድ ማድረግ ነው። ከዛ በኋላ ደግሞ ኢሉሚኔሽን ወይም 4 ምርጫዎች አሉ። ከ4ቱ ምርጫዎች 2ቱ ምንም ሪሌትድ የሆኑ አይደሉም። ስለዚህ ኢሉሚኔት ታደርጋላችሁ። 2ቱ የማይሆኑትን ኤክስክሉድ ካደረጋችሁ በኋላ ፕራዮሪቲ መስጠት ላለባችሁ ደግሞ ሰታችሁ ታይማችሁን አፕሮፕሪየት በሆነ ወይ ትጠቀማላችሁ ማለት ነው። እንግዲህ እንቀጥላለን። ኩዌስችን ነምበር 9 ደርሰናል። a quinine is anti-malarial drug widely used in the rural public health facility in the Ethiopia. So it is included in the national essential medicine list and the facility specific medicine list. So the generic drug is available in both liquid and the solid dosage form. እንግዲህ ቦዝ አይደለ በጀነሪክ እኔም ቦዝ ሊኩዊድ እና ሶሊድ ዶዜጅ ፎርም አለ። ይሄ ኪኒን አንቲማላሪያል ድራግ የምንለው እና በናሽናል ኢንሰንሻል ሜዲሲን ሊስት ምንድነው ሬጂስተርድ የሆነ ነው አይደለ? ዋይድሊም ደግሞ እንጠቀማለን። ስለዚህ the question is what is the first criteria or creation used for including in the medicine in the BOZ list? ለምሳሌ in the BOZ list ለምንድን ነው ኢንክሉድ እንዲደረግ ምክንያት የሆነው? ኤ አፎርዴቢሊቲ፣ ቢ ኳሊቲ፣ ሲ ሞርቢዲቲ፣ ዲ አቬቢሊቲ። እነዚህም ባይዘዌይ ንቃችሁ ማለፍ የለባቸውም። ኮመን ተርሞችን አንደርስታንድ ማድረግ እንደዚህ አይነት ጥያቄዎች ሲመጡ ደግሞ ሚስ እንዳታደርጉ ሰው ሳፖርት ያደርጋቸዋል። ሞርቢዲቲ ነው አይደል? ምንም ጥያቄው የለውም። ሜዲሲን አር the first selected based on the public health relevance, meaning disease prevalence like morbidity in the population, drug treating common disease and the properties for the essential medicine list. ስለዚህ ትክክለኛ መልሳችን ሞርቢዲቲ የሚለው ነው ማለት ነው። ሁለቱም ላይ ሪከርድ እንዲሆን እንደ ክራይቴሪያ ኮንሲደር እንደምናደርገው ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ሼር ማድረግ እንዳይረሳ። እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ እናንተን ሳፖርት ለማድረግ እንሞክራለን። በዛሬ ቆይታችን ደግሞ ዲኤስኤም ሲኦሲ ኤግዛም ኬዝ ቤዝድ የሆኑ ጥያቄዎችን ከነ ማብራሪያ ፓርት 2 ለማየት ሞክረናል። ፓርት 1 ያላያችሁ ተማሪዎች ደግሞ ፓርት 1ን በማየት እንድትጠቀሙ ሪከመንድድ እናደርጋለን። ፕላስ ደግሞ ከፊት ለፊታችሁ ላለ ኤግዛም ስፔሻል ቲዩቶሪያል እየሰጠናለን። ቲዩቶሪያሉ በብዙ ይጠቅማችኋል። ቲዩቶሪያሉን መሳተፍ የምትፈልጉ የቴሌግራም ዩዘርኔማችንን አተሙቱ ዩኒፎርት ኤስኤም በመጠቀም ኮንታክት ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ባይ ባይ። መልካም ቆይታ